የዕለቱ ምንባብ ዮሐንስ ምዕራፍ 14 ቁጥር 18 ወላጆች እንደሌሏቸው ልጆች አልተዋችሁም ይላል። ጌታችን ኢየሱስ ክርስቶስ በዚህ ዓለም ሊሰራው ያሰበውን ስራ ፈጽሞ ወደ ሰማያዊው መንበሩና ክብሩ ሲሄድ ሐዋርያት ብቸኝነቱን መሸከም እንደሚከብዳቸው ይገልጥላቸው ነበር። ጌታችን ለሐዋርያት ምግባቸው፣ መጠጣቸው፣ ልብሳቸው፣ መምህራቸው፣ አዳኛቸው፣ በአጠቃላይ ሁለመናቸው ነው። ሲራቡ እንጀራውን አበርክቶ ጠጁ ሲያልቅ ውሃውን ጠጅ አድርጎ ሲታመሙ አድኖ የባህር ማዕበል ሊያሰጥማቸው ሲል ማዕበሉንና ነፋሱን ጸጥ አድርጎ በሌሎች ኃያላንና ነገስታት የሌለ መንፈሳዊ ሹመት ማለትም ለምጻሙን እንዲያነጹ፣ ድውዩን እንዲፈውሱ፣ ዕውሩን እንዲያበሩ፣ ሙቱን እንዲያስነሱ፣ አጋንንትን እንዲያስወጡ የሚያስችል መንፈሳዊ ኃይልና ስልጣን ሰጥቶ በክብር የሚጠብቃቸው ጌታ ከእነርሱ ሲለይ ሐዘኑ ምን ያህል ከባድ ሊሆን እንደሚችል መገንዘብ አያዳግትም። ይሁንና ይህ አይነቱ ሁኔታ በሐዋርያት ላይ ሲደርስ ከፍተኛ ሐዘን እንዳይሰማቸው ርኅሩህና ቸር የሆነ አምላካችን ኢየሱስ ክርስቶስ በዚህ ቃሉ ሲያጽናናቸው እናያለን። ጌታችን ሐዋርያትን በሚያጽናናበት ጊዜ እንዲህ ብሏቸዋል። ልባችሁ አይታወክ፣ በእግዚአብሔርም በእኔም እመኑ። ወላጆች እንደሌሏቸው ልጆች አልተዋችሁም። በአባቴ ቤት ስፍራ ላዘጋጅላችሁ እሄዳለሁ። ከዚያ በኋላ ደግሞ ተመልሼ ሁለተኛ እመጣለሁ፣ እኔ ወዳለሁበትም እወስዳችኋለሁ። ጌታችን የተናገረው ቃል ለክርስቲያኖች ሁሉ ነውና ይህ ቃል አሁን ለእኛ እየተነገረን እንደሆነ እንገንዘብ። የጌታ ቃል አሁን ለእኛ እያለን ያለው ልባችሁ አይታወክ፣ በእግዚአብሔርም በእኔም እመኑ ነው። ስፍራ ላዘጋጅላችሁ እሄዳለሁ ማለትም ተዘግቶ የነበረውን መንግሥተ ሰማያት ለእናንተ ስል በመስቀል ተሰቅዬና ደሜን አፍስሼ መስዋዕት በመሆን ለእናንተ ክፍት እንዲሆን አደርጋለሁ ነው የሚለን ሉቃስ ምዕራፍ 23 ቁጥር 43። ከዚያ በኋላ ከሞት ተነስቼ እንደገና ወደ እናንተ እመጣለሁ። ከሞትኩ በኋላ እኔ እንደተነሳሁ እናንተም ከሞት ተነስታችሁ ከእኔ ጋር እኔ ባለሁበት በመንግሥተ ሰማያት እንድትኖሩ አደርጋለሁ እንጂ እንደ ሞት ልጆች ብቻችሁን በትኜ አልሄድም ይለናል። ይህ ነው የክርስቲያን ብሩህ ተስፋ። ጌታችን ልባችሁ አይታወክ ያለው ይህን የመሰለ ትልቅ ዝግጅት አዘጋጅቶ ነው። ትልቅ ሰርግም ደግሶ ነው። ማቴዎስ ምዕራፍ 22 ቁጥር 1። በዚህ ሁሉ ጌታችን ለእኛ ያለው ፍቅር ምን ያህል እንደሆነ እንገነዘባለን። ሰው ሰውን ቢወድ የሚወደውን ነው፣ ያውም በጣም ወዳጁ ከሆነ የሚበላውን የሚጠጣውንና የሚለብሰውን ይሰጥ እንደሆነ እንጂ ሕይወቱን አሳልፎ ሊሰጥ አይችልም። ቢገኝ ምናልባት ለወዳጁ ቢል ያደርገው ይሆናል። ሮሜ ምዕራፍ 5 ቁጥር 7። የጌታችንን ፍቅር ግን ከሁሉ ልዩ የሚያደርገው ለጠላቶቹ ቤዛ ለመሆን ሕይወቱን አሳልፎ መስጠቱን ነው። ሮሜ ምዕራፍ 5 ቁጥር 10። ጠላቶቹ እነማን ናቸው ያልን እንደሆነ ከአዳምና ከሔዋን ጀምሮ ያለ ነው፣ የሰው ልጆች በሙሉ ነው። ምክንያቱም ከመጀመሪያው ጀምሮ የእኛ ታሪክ የተመዘገበው ሕጉን ስናፈርስ፣ ቃሉን ስንጥስ፣ ትእዛዙን ስናፈርስ ነው። ከዚህ የበለጠ ጠላት ምን አለ? አንድ መንግስት አንድን ሰው ጠላቴ ነው ብሎ የሚፈርጀውና ፍርድም የሚያሳርፍበት ሕገ መንግስቱን ሊያፈርስበት ሲነሳና ሕጉን ተላልፎ ሲገኝ ነው። ከዚህ አኳያ እኛ ሁላችን ሕጉን ተላልፈን ተገኝተናል። ሮሜ ምዕራፍ 3 ቁጥር 11።
በመተላለፋችንም ጠላቶቹ ሆነናል። ይሁንና እርሱ አስደናቂ በሆነና ወደር በማይገኝለት ፍቅሩ ስለ እኛ ስለ ጠላቶቹ ቤዛ ሆኖ ደሙን በማፍሰስና በመሞት መንግሥተ ሰማያትን ከፈተልን፣ የነፍስ ሞትም ደመሰሰልን። ስለዚህ ልባችሁ አይታወክ፣ እንደ ሙት ልጆች ብቻችሁን አልተዋችሁም፣ ወደ አዘጋጀሁላችሁ ስፍራ መንግሥተ ሰማያት ወስዳችኋለሁ አለን። ክርስቶስ አምላካችን ይህን የምሥራች ከመናገሩ ጎን ለጎን ሁላችን እንድናደርገው የነገረን ነገር አለ። በእግዚአብሔርም በእኔም እመኑ ብሎ ይህ የእኛ ቤት ሥራ ነው። ብዙ ክርስቲያኖች በእግዚአብሔር ሊያምኑ ይችላሉ። ግን እምነቱ ምን አይነት ይሆን? መምሰል ወይስ መሆን? እነዚህ ሁለቱ ያለምንም ጥርጥር በዓለም አሉ። አስመሳይ አማኝም አለ፣ ሆኖ የተገኘ አማኝም አለ። ነገር ግን ጌታ እኔ ቅዱስ እንደሆኑ እናንተም ቅዱሳን ሁኑ፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 እኔ ርኅሩህ እንደሆኑ ርኅሩሃን ሁኑ አለ እንጂ በአስመሳይነት እንድናምነው አልፈቀደም። ሉቃስ ምዕራፍ 6 ቁጥር 35 ክርስቶስ ለጠላቶቹ ሳይቀር ቤዛ ሆኖ እንደሞተ እኛም የፍቅር መለኪያው ለወንድም ብቻ ሳይሆን ለጠላትም ሲባል እስከ ሞት ድረስ መሄድ ነው። አማኝ ሆኖ የመገኘት መስፈርቱ ወይም መለኪያው እስከዚህ ድረስ ነው። ዛሬ ብዙ ሕፃናት፣ ወጣቶችና ሴቶች በተለያዩ ምክንያቶች ከቤተሰባቸውና ከወላጆቻቸው ተለይተው ኑራቸው በጎዳና ላይ ያደረጉ በቁጥር ቀላል የሚባሉ አይደሉም። ሐዋርያትም በሐዘናቸው አልተዋችሁም እንዳላቸው ለእነዚህ ወገኖች እንደ ወላጅ ሆነን ከጎናቸው በመሆን በምክር በሐሳብ ልንደግፋቸው ይገባል። ምክንያቱም ብዙ የተቸገሩ ወገኖች ባሉበት ሀገር ድህነትን ማሸነፍ ከባድ ስለሆነ ነው። እንደ እኔ ቅዱሳን ሁኑ የተባልንበት እውነተኛ የመሆን ጉዳይ መንጸባረቅ ያለበት እንደዚህ ያለ ክርስቲያናዊ ሥራ በመስራት ነው። ዛሬም በብዙ ሚሊዮን የሚቆጠሩ ሕፃናት ወላጆቻቸውን አጥተው ያለ አሳዳጊ በየመጠለያው ተጠልለው ይገኛሉ። ጌታ ወላጅ እንደሌላቸው አልተዋችሁም፣ መጥቼ እኔ ወዳለሁበት ወስዳችኋለሁ እንዳለ እኛም እነዚህን ሕፃናት ወላጅ የሌላችሁ ናችሁ አትቀሩም እያልን ወደ የቤታችን በመውሰድ ልናሳድጋቸው ልንንከባከባቸውና ልናስተምራቸው ይገባል። በዚህ ጊዜ እግዚአብሔርን ማመናችን የማስመሰል ሳይሆን የተግባር ይሆናል። የዚህ ዋጋ ደግሞ ትልቅ ነው። አንድን ሕፃን በስሜ የሚቀበል እኔን ይቀበላል። ማቴዎስ 18 ቁጥር 5 እኔን የተቀበለ ደግሞ የእግዚአብሔር ልጅ የመሆን ስልጣን አለው። ዮሐንስ 1 ቁጥር 12 የእግዚአብሔር ልጅ የሆነ ደግሞ የርስቱ የመንግሥተ ሰማያት ወራሽ ይሆናል ተብሏልና ሕፃናትን ተቀብለን እንንከባከብ። ሮሜ 8:17 ስለሆነም የሕፃናት ፈጣሪ የሕፃናት አምላክ ሕፃናትን አሳድገን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። አሜን።